በዛሬው ቪዲዮ ለልጅ የተሰኘው ቤተሰብ ተከታታይ ድራማ ላይ የአይዘጎልና የፖይራዝ ልጅ የሚወርድበትን ፖይራዝ የፖሊስ ስራውን የሚለቅበትንና ባህር ባባ ጋር ወደ ስራ የሚመለስበትን የልጁን ገዳይ ለመበቀል የሚሞክርበትና ሳድረቲ እንደሆነ የሚያውቅበትን በመጨረሻ ሳድረቲን የሚሞትበትን ባህር ባባ የሚያብድበትና ሌሎች ማስደንጋጭና አጓጊቶችን ይቀርብ ያለው ወደ አጓጊው ትዕይንት አለፍኩኝ። ፖይራዝ ካራይሊ መኪና ውስጥ በተቀመጠበት ጊዜያት ላይ አንድ በፖስታ የተያዘ እቃ ይሰጠዋል። ይህም እቃ ደግሞ በሚከፍትበት ሰዓት ላይ መሳሪያ ከነቀላው ነው። ይህንን መሳሪያና እንዲሁም ቀላሃ ያስታውሰዋል። ምክንያቱም ልጁ እየተመታበት መሳሪያ ነበር። እናም ለዚህ ሁሉ ተጠያቂውና ሁሉንም ስራ እየሰራው ሰው ሳድረቲን ካራይሊ እንደሆነ ይነግረዋል። እናም ሳድረቲንን ለመበቀል ይወስናል። ያንን ቀላሃም እየተመለከተ ወዲያው ምን መስራት እንዳለበት ስላወቀ መኪናውን አስነስቶ ይሄዳል። ፍቅረኛዋ ሲጉል እንዲሁም ሲማ ይደውሉለታል፣ እነሱን ያናግራቸዋል። ግን አሁን ሌላ ትልቅ ነገር ሊሰራ ነበር። በሌላ በኩል አሁን ላይ ፖይራዝ ካራይሊ ፖሊስ ነው። ወደ ፖሊስ ጣቢያውን በመግባት አዛዡን ሂዶ አንቆ ይዘዋል። ከኋላው እየሰራ ያለው ነገርና እንዲሁም ከወንጀለኞች ጋር እየተባበረ እንደሆነ ይጠይቀዋል። በዚህ ጊዜያትም ላይ ፖይራዝ ምን ሆነ ነው ያለው? ልቀቀኝ፣ አለቃችንን ልቀቀው፣ ፖይራዝ ተው ሰዎች እንዳያዩ በማለት ፖሊሶቹም ያስነሱታል። በዚህ ጊዜያት ላይ እናንተ በመካከላችን አትግቡ፣ ስለ ጉዳዩም ሆነ ስለምን ነገር አታውቁ፣ እሱ ወንጀለኞችን ይተባበራል፣ በልጄ እንዲሁም ደግሞ በሌሎች ሰዎች ላይ ተነስቷል በማለት ፖይራዝ ካራይሊ ሰውየውን ይጠይቀዋል። በዚህ ጊዜያትም ላይ ከአባቴ ጋር አብረህ ትሰራለህ፣ እናም ከወንጀለኞች ጋር አብረህ ታድማለህ ማለት ነው፣ እውነቱን ንገረኝ በማለትም ይጠይቀዋል። የፖሊስ አዛዡን እያስጨነቀ የነበረው ፖይራዝ ካራይሊን ወደ ውጭ በግዴታ ይዞት ሄዳል። አለቃውም ስለተያዘ በጣም ተናዶ ይናደዳል። ምክንያቱም ደግሞ ወንጀለኛ እንደሆነ ከታወቀ ከአዛዥነቱ ይነሳል። ፖይራዝ ካራይሊም ከፍተኛ ማዕረግን እንደገና እንደ አዲስ ያገኛል። አይሲጉል በጣም ትልቅ ሐዘን ላይ ናት። ምክንያቱም አርግዛ የነበረው ልጅ ወርዶባታል። አዎ፣ በዚህ የተነሳ እጅግ በጣም አዝና ተክሳ ትገኛለች። ከፖይራዝ ካራይሊ ልጅ ለመውለድ እጓጓች፣ ግን ልጇ ወረደ። ባህር ባባ እሷን መቶ ሊያረጋጋት ይሞክራል፣ ግን አልቻለም። አሁንም ልቦቿ በጣም ተሰብረዋል። ልጁ ግን እንዴት ወረደ? እስከ ትዕይንቱ ፍጻሜ አብራችሁ ቆዩ። ፖይራዝ ካራይሊ አዛዡና እንዲሁም ሁሉም ወደ እሱ ጋር ከመጡ በኋላ ስነስርዓት እንዲይዝና ዳግመኛ ለእነሱ እንዲሰራ ይጠይቁታል። እሱም በዚህ ሰዓት ላይ ማዕረጉንና መሳሪያውን የሚየሰጠ እኔ ከወንጀለኞች ጋር እንዲሁም ደግሞ ከሙሰኞች ጋር ዳግመኛ አልሰራም፣ ይህም ሰው አለቃ የሆኑ ፈጽሞ ለሱ ልታዘዝ አልችልም፣ ምክንያቱም እሱ አጭበርባሪና ወንጀለኛ ነው በማለት ፖይራዝ ካራይሊ የፖሊስ ስራውን ጥሎ ሙሉ በሙሉ ከፖሊስ ጣቢያ ይወጣል። ጓደኞቹም ፖይራዝ ኧረ እባክህ ጠብቀን፣ እባክህ ስራህን አትልቀቅ እያሉ ቢለምኑትም እንኳን እነዚህ ሰዎች በጣም አጭበርባሪ እንደሆኑ ሳታውቁ ቀርታችሁ ነው፣ ለእነሱ ከዚህ በኋላ ደግሜ አልሰራም፣ ደግሜ ልሰራላችሁ አልችልም። አውቃለሁ ፖይራዝ ተረጋጋ። ግን አይ አልረጋጋም፣ ሁሉም አጭበርባሪዎች ናቸው፣ ሁሉም ወንጀለኞች ናቸው፣ ከኛ ደብቀው የተለያዩ ነገራቶችን ይሰራሉ፣ ይገባናል። ግን ተረጋጋ አንተ። ልረጋጋ አልችልም፣ በቃ ሂዱ እናንተም፣ ከዚህ በኋላ እኔ ፖሊስ መሆን በቅቶኛል በማለት ይናገራል። የፖይራዝ ካራይሊ አለቃ ወዲያውም ወንጀለኛ ስለነበር ለሰዎቹ ይደውላል። ከደወለም በኋላ ፖይራዝ ስራውን ጥሎ ወጥቷል ይላቸዋል። እነሱም በዚህ ሰዓት ላይ በጣም ይደሰታሉ። አዎ፣ በዊልቸር እንዲሁም ደግሞ በክራንች የሚሄደው ሰው የፖይራዝ ካራይሊ ከፖሊስ መልቀቅም ሲሰማ በጣም ይደሰታል። ፖይራዝ ተሸነፈ ማለት ነው ያ ወጣት ልጅ። እኛ እንደዚህ ነን፣ ከመንገዳችን ላይ ሁሉንም ሰዎች እናነሳለን። በቃ ከኛ ጋር እኮ የተቀመጠና እኛን አለስማማ ያለ ሰው፣ እኛን የነካ ሰው በረካ የለውም። ሀይ ልጅ ጥሩ ሰርታችኋል፣ በቃ አሁን ደስታችንን እናክብር። ፖይራዝ በጣም አስቸጋሪ ፖሊስ ነበር፣ ከለቀቀ ስራውን ጥሩ ነው። ከዚህ በኋላ ባህር ባባን በምንፈልገው መልኩ ማጥቃት እንችላለን። ህጉን ሙሉ በሙሉ ወደኛ እንጠመዝዘዋለን። በል ተዘጋጁ በማለት ከሰውየው ጋር ይነጋገራሉ። ፖይራዝ ተመልሼ ፖሊስ አልሆንም ብለዋል። ፖይራዝ ካራይሊ የተፈጠረውን ነገር ለባህር ባባ በመምጣት ይነግረዋል እና ከዛሬ ጀምሮ ፖሊስ መሆን እንደማይፈልግና የፖሊስ ስራውን እንደለቀቀ ማረጉንም ሁሉን ነገር እንደመለሰና ሙሉ የፖሊስ ስታፎቹ ለወንጀለኞች እንደሚሰሩና አሁን ባህር ባባን ፈጽሞ መርዳት እንደማይችል፣ በዚህ የሚቀጥል ከሆነ ትልቅ አደጋ እንደሚፈጠር ይነግረዋል። እናም በዚህ ጊዜያት ላይ ይህንን የሚያደርግበት ዋነኛ ምክንያት ደግሞ ልጁን ለመታደግ እንደሆነም ይነግረዋል። ባህርም አብሽር፣ ሁሉን ነገር ከጎኑ ያግዛሉ ይላል። ግን ደግሞ ከኋላ ሆኖ እየሰራ ያለው ትልቅ ነገር አለ። ፖይራዝ ካራይሊ ከባህር ባባ ጋር ይተቃቀፋሉ። ሁለቱም የደበቁት ሚስጥር አለ። ምንድን ነው? ሳድረቲን ሚስቱ ቤ እያስፈራራት ይገኛል ሶንጉልን። ምክንያቱም ሳድረቲን እንደሚማገጥ ከሌላ ሴት ጋር እንደሚሄድ ያወቀችው ሶንጉል አለች። ግን ሶንጉል የሌላ ሰው ልጅ እቤት ውስጥ አምጥታ ስላስቀመጠችና ማህፀኗን ሰታ
በመውለዷ የተነሳ ይህንን ውሸት መቀበልና እንዲሁም መቋቋም የከበደው ሳድረቲን አሁን በጣም ተናዶ ከሌላ ሴት ጋር እየማገጠ ነው። ሶንጉልንም አንቺን እኮ አሁን አልወድሽም እኔም ወደው ያችን ሴት ነው በማለት ልቦቿን ለሁለት ይሰብረዋል። በሌላ በኩል ደግሞ ሲማ አይሲጉልን ልታረጋጋትና ልታጽናናት ብትሞክርም እስካሁን ድረስ ግን ከክፍሏ ውስጥ መውጣት አልቻለችም። ልጇን ወዳጣችው አይሲጉል ጋር ፖይራዝ ካራይሊ በመምጣትም ይቅርታ እየጠየቃት እንድትነሳና ራሷን እንድትጠብቅም ይነግራታል። ግን ይህንን ማድረግ አልቻለችም። በመጨረሻም በመኪና ይዟት እየሄደ የሚገኘው ፖይራዝ ካራይሊ አለ። ከኋላ እየተከታተሉት ነው። ሲናን ይደውልለታል። ከሲናን ጋር እያወራሉ። በዚህ ጊዜያትም ላይ ሲናን ከአባቱ ጋር እያወራ እንደሆነ እያወቀችው እናቱ በጣም ትናደድበታለች። አይሲጉል ድሮ የህፃን ልጇን እንዲሁም ደግሞ ልትወልደው ላለችው ልጅ ያዘጋጀችውን ዕቃ ስትመለከት ሲናንም ሲነካካው ስታይ ልቦቿ በጣም ተሰብረው ታለቅሳለች። ፖይራዝም በተመሳሳይ መልኩ ያለቅሳል። አዎ አሁን ትልቅ ሀዘን ላይ ናቸው። ፖይራዝ ካራይሊ የፖሊሱ አባል ወንጀለኛ እንደሆነና ለበላይ አካሎች እንደሚሰራ አውቋል። በዚህ የተነሳ ባሂር ባባ ሰውየውን አግቶታል። እናም አሁን የፖሊስ ኮሚሽነሩ ታግቷል። በዚህ የተነሳም ባሂር ባባ ከያዘው በኋላ እያንዳንዱ ነገር ይጠይቀዋል። ፖይራዝን ለምን እዛ አደጋ ውስጥ አስገባኸው ይለዋል። በሌላ በኩል ፖይራዝ ካራይሊ እጅግ በጣም ተናዶ እጆቹን ደም በደም አድርጎ አይሲጉልን ደግሞ እያቀፈና እያጽናናት ይገኛል። ባሂር ባባ ትልቁን የወንጀል ቡድን እየተከታተለ ፎቶ ያነሳ ከፖሊሶች ጋር አብሮም እንደሚሰራ ለታላቁ ፍርድ ቤት ለማቅረብ ዝግጅቱን እያካሄደ ይገኛል። ይህ በእንዲህ እንዳለ ይህ የወንጀል ቡድን የሚሰሩትን እያንዳንዱን ስራ ልኮት በነበረው ፖሊሱና ሰላዩ ሁሉንም ነገር ያሰልላል፣ ፎቶ ያነሳል። ፖይራዝም ሁሉንም መረጃዎች አግኝተዋል። ጓደኞቹም አምኖት ወደ ፖሊስ ስራው እንዲመለስ ይህንን የነ ፖይራዝ ካራይሊን መሪ ለማስቆም እየሞከሩ ነው። በሌላ በኩል ደግሞ ፖይራዝ ካራይሊ ስለ ትልቁ ቦታና እንዲሁም ወንጀል ስለሚሰራበት ቦታ ዛሬ አውቋል። በዚህ የተነሳም ያንን ቦታ ሙሉ በሙሉ ለመቆጣጠርና ለመያዝ ሙከራ ያደርጋል። ሳድረቲንና እንዲሁም ባሂር ባባም ተሳክቶላቸው የጠላታቸውን ክንድ መምታት ችለዋል። ደም በደም ማድረግም ችለዋል። ግን ይህ በጣም ያናደደውና በጣም ተናዶ የነበረው ባለ ክራንቹ ሰውዬ በጣም ተናዶ ቀጣይ ስለሚያደርጉት ትልቅ ነገር ይወያያሉ። በዚህ ጊዜያት ላይ አሁን ወደ ባሂር ባባና እንዲሁም ወደ ሳድረቲን ጥቃት በማለትም ይናገራል። ሳድረቲን እንደሚማግጥና እንዲሁም ከሌላ ሴት ጋር እንደሚሄድ ጠላቶች አውቀዋል። በዚህ እየተነሳ የሳድረቲን አብሯት የሚማግጠውና ፍቅረኛው የሆነችውን ሴት አንድ ሰው ይከታተላታል። በሌላ በኩል ለባሂር ባባ አንድ ትልቅ መልእክት ይላክለታል። ይህም መልእክት ደግሞ ና ወደ ተባለበት እንዲመጣና ድርድር ማድረግ እንደሚፈልጉ ይጠሩታል። እናም በመጨረሻ ከወንጀል ቡድኑ ጋር እያወራና ከጠላቱ ጋር ከባላ ከይዘራው ጋር እየተነጋገረ ባለበት ጊዜያት ላይ እኔን አጥቅተኛል፣ ወደ እኔ ስፍራ መጥተህ ተኩሰብኛል ይለዋል። ባሂር ባባም አዎ ይላል። ለዛም ደግሞ መወያየት ካለብን እንወያያለን፣ መጀመሪያ ግን አንተ ነህ ወደ እኔ መንገድ የመጣኸው፣ ልጄን አጥቅተህብኛል፣ አይሲጉልን መንካት አልነበረብህም ይለዋል። እርስ በርስ ሁለቱም የተዛዛቱ ባሉበት ጊዜያት ላይ ለክንዴ በቀል ያደረግኩት አንድ ነገር አለ፣ እሱም ሂድና እተመልከተው በማለት እንዲመለከተው እያደርገዋል። በሌላ በኩል የሳድረቲን ፍቅረኛ የነበረችው ሴት የሆነ ሰው እያስጨነቃት እንደሆነ ተደውሎ ይነግረዋል። ባሂር ባባ ሰውየው ላይ ጥቃት ሊያደርስ ባለበት ሰዓት ላይ መሳሪያ ከደቀኑበትም በኋላ አንድን የእብነ በረድ ጽሑፍ የተጻፈበትን ድንጋይ እንዲመለከት ያደርጉታል። እሱም ደግሞ የሳድረቲን ነበር። ሳድረቲንም ሞቷል የሚል ነበር። በሌላ በኩል ደግሞ ፖይራዝ ካራይሊ ለዘመናት ሲፈልገው የነበረው ጠላትን ሊገድል ባለበት ሰዓት ላይ አይሲጉል መታ ታስቆመዋለች። የእብነ በረድን ጽሑፍ የሚመለከትበት ሰዓት ላይ የሳድረቲን ሞት ነበር የተቀመጠው። ሳድረቲን ያቺ የሚወዳትና የሚያፈቅራትን ሲማገጥባት የነበረችውን ሴት ለማግኘት በሚሄድበት ሰዓት ላይ መሳሪያ ተተኮሰበት። ከኋላም ከፊትም ተተኮሶበት ሙሉ በሙሉ ደምቶ ይወድቃል። ባሂር ባባም በዚህ ጊዜያት ላይ ልጁ ጋር በሚደውልበት ሰዓት ላይ ልጁን ማግኘት አልቻለም። ያቺ አብሯት ሲማገጥ የነበረችው ሴት መታም ትመለከተዋለች። የሳድረቲን ጠባቂዎችም ይመጣሉ። ባሂር ባባም ልቡ ይሰበራል። ሳድረቲንም ይሞታል። ከእብነ በረዱ ጋርም አብሮ ሳድረቲን ይቀመጣል። በሌላ በኩል
ፖይራዝ ሰውየውን ሳይገድለው ወጥቶ ነበር፣ ግን ሰውየው በሚደሰትበት ሰዓት ላይ ተመልሶ መጥቶ ይገለዋል። እናም ለልጄ ሞት ተጠያቂ ነው ያለውን ሰው ገደለው። ፖይራዝ ካራይሊ። ትዕይንቱ እዚህ ጋር ይጠናቃል። ቀጣይ በአጓጊና ማስደንጋጭ ትዕይንት እስከምንመለስ እስከዛው መልካም ጊዜ ይሆንላችሁ።